ይገባል ብለሽ ለምንድነው ቡዜ ያልነገርሽው? ቡዜ እግዚአብሔርና ምልሽ ይሄን ጥያቄ መልሱልኝ ሁላችሁም ማለት ነው። ቡዜ ለምንድነው ሄርሜላ ያደረገችለትን ደና ነገሮችን ያልነገረችው? ለምንድነው ሄርሜላ ከሩታ ጋር እኩል ጥያቄ ልትጠየቅ የቻለችበት ምክንያት ለምንድነው? ሄርሜላ ምን አድርጋ ነው? ሄርሜላ ምንድነው የሰረችው ካብርሽ ላይ? አንዳንዶቹ አላችሁ ሄርሜላ በሰዓቱ መተት አሰርታበታለች፣ ሩታን በመስቀሉ መተት አሰርታበታለች። ስለዚህ ሁለታቸውንም ነው ያሰሩበት፣ ሁለታቸውም በስነ ስርዓት መጠየቅ አለባቸው ምናምን የምትሉ ሰዎች አላችሁ። ምን ቤት ነው ሄርሜላ መቼ ነው ያሰረችበት? ቤተሰብ እንግዲህ እንደምታዩት ትናንት ነግሬያችሁ ነበረ። ዛሬ ከባድ የሆነ ጥያቄ መጀመሪያ የምትጠየቀው ሩታ ናት። ለምን? የመጀመሪያ ክራሽ ስለሆነች መጀመሪያ ልትጠይቅ የምትችለው ሩታ ናት። የሩታን ጥያቄ ልንገራችሁ። ዛሬ ቡዜ እንግዲህ ምን መጠየቅ አለብህ? እንደዚህ አይነት ጥያቄ ጠይቀህ ይሄን ጥያቄ ካልተመለሰልህ እንደዚህ ነው ተብሎ ካልተመለሰልህ አሳማኝ አይደለም። ስለዚህ እንዳትቀበላት፣ ይሄን ነገር እንዳትቀበላት። ለምን መስቀል እንዳሰረችልህ፣ ለምን ይቅርታ እንዳስደረገችህ፣ ለምን ሰዓቱን እንዳደረገችልህ አውልቃ እንትኑ እንዳደረገችልህ፣ ለምን ቀለበቱን እንድታወልቅ እንዳስገደደችህ፣ ለምን ይቅርታ እንድትል እንዳስገደደችህ፣ ለምን 500 ሺህ እንዳስከበረችልህ፣ ለምን ቴምር ሊስትህ ላይ ሱቅ ገዛን ብላ እንዳስፈረመችህ በደንብ አድርገህ አብራርተህ ጠይቃት። ከዛ ቴምር ሪልስቴት ላይ ያስፈረምኩህ ገንዘብ ፈልጌ ነው 250 ሺህ ብር ተቀብያለሁ ብላ ከመለሰችልህ እሺ ትላታለህ። ደግሞ እንትኑን የአንገት ወርቅ ያሰርኩልህ መተት አሰርችበት ነው ብላ ከነገረችህ እሺ ታምናታለህ። ሪል ነገሩን እንደዚህ አይነት ነገር ካልመለሰችልህ ግን ውሸት ነው። ስለዚህ ይሄ ነገር ውሸት ነው 100% ውሸት ነው። ምንም አይነት ነገር እንዳታምናት ምናምን ብለው ማለት ነው። ገባችሁ? እንደዛ ብለው ዛሬ በደንብ ከባድ የሆነ ጥያቄ የሚዘጋጁላት ለደመቁ ማለት ነው። ከባድ የሆነ ጥያቄ። እኔ ግን አንድ ነገር አለኝ። ገባችሁ? ለቡዜ ማለት ነው አንድ ጥያቄ አለኝ እና የቡዜ ጓደኛ እንዲሁም የሆነ ቮይስ እንትን ብላልኛለች እና አስገባላችኋለሁ ማለት ነው። ከምሬ ነው የምነግራችሁ። በጣም ነው ያዘነችው፣ በጣም ነው የከፋት፣ በጣም ከምላችሁ በላይ ማለት ነው። እና እንዴት እንደዚህ ይደረጋል? እንዴት እንደዚህ ያደረገች? እንዴት ነው? ለምንድን ነው እንደዚህ የምታደርግባት? ምናምን በጣም ነው ያዘነችባት። እና ሁላችሁም በተቻላችሁ መጠን ይሄን ቪዲዮ ሼር ያደርጋችሁ ለሁሉም እንዲደርስ አድርጉልኝ። ሼር ያደርጋችሁ ለሁሉም እንዲደርስ አድርጉልኝ። ከምሬ ነው የምነግራችሁ። ማርያምን ይሄ ቀልድ ምናምን እንደዚህ ምናምን አይደለም፣ ሪል የሆነ ነገር ማለት ነው። ለምን ቡዜ መጀመሪያ ይሄን ተደርጎብሃል፣ እንደዚህ ተደርጎብሃል ብላ ለአብርሽ ስትነግረው ሄርሜላ ያደረገችውን ነገር ለምንድን ነው ያልተናገረችው? ሄርሜላ አንተን ለማዳን አንተን ከዚህ ውስጥ ለማውጣት ከነሩታ ከዛ ውስጥ ለማውጣት በጣም እያለፈች ነው የነበረ፣ በጣም እየታገለች ነው የነበር። ከኔ ጎን ሆና ብዙ ነገሮችን ሆናለች። ልጅ እስከ ማስወረድ ልጅ አስወርደው ባታ ላይ ደንግጣ ምንም ነገር ቦታ ይሄ ነው አላለችም። ያንተን ጤና አስቀድማ ታማ ራሷን ስታ ሆስፒታል ገብታለች። ላንተ ብላ ምንም አይነት ነገር እንትን የተናገረችው ነገር የለም። ስለዚህ ይሄን ሁሉ ዋጋ ከፍላለች። አንተን ይዛ ወጣ ለማዝናናት የሆነ ነገር ለማድረግ መጀመሪያ ከኛ ቀድማ ከኔ ከመምጣት በፊት ሩታ ጋር ነበር፣ ሄርሜላ ጋር ነበር ራስክን እያወቅ የነበረ። ስለዚህ ሄርሜላ ልታመሰግናት ይገባል። አብረሃት ቀጥል አለመቀጠሉ የራስ ጉዳይ ነው፣ ግን ልታመሰግናት ይገባል ብለሽ ለምንድነው ቡዜ ያልነገርሽው? ቡዜ እግዚአብሔርና ምልሽ ይሄን ጥያቄ መልሱልኝ ሁላችሁም ማለት ነው። ቡዜ ለምንድነው ሄርሜላ ያደረገችለትን ደና ነገሮችን ያልነገረችው? ለምንድነው ሄርሜላ ከሩታ ጋር እኩል ጥያቄ ልትጠየቅ የቻለችበት ምክንያት ለምንድነው? ሄርሜላ ምን አድርጋ ነው? ሄርሜላ ምንድነው የሰረችው ካብርሽ ላይ? አንዳንዶቹ አላችሁ ሄርሜላ በሰዓቱ መተት አሰርታበታለች፣ ሩታን በመስቀሉ መተት አሰርታበታለች። ስለዚህ ሁለታቸውንም ነው ያሰሩበት፣ ሁለታቸውም በስነ ስርዓት መጠየቅ አለባቸው ምናምን የምትሉ ሰዎች አላችሁ። ምን ቤት ነው ሄርሜላ መቼ ነው ያሰረችበት? ሄርሜላ አሰርታበት ምን ሲሆን አያችሁት? ሲደነዝዝ አያችሁት? አላወራም ሲል ሰማችሁት? ቤተሰብ አልፈልግም ሲል ሰማችሁት? ገባችሁ? እንደዛ ሲል ሰማችሁት ወይስ የሆነ ቦታ አስቀምጠው ሄርሜላ ካልመጣች ማንም እንዲያንቀሳቅሰኝ አልፈልግም ይቆጡኛል ሲሉ ሰምታችኋል? አልሰማችሁም አይደል እንዴ? ለምንድን ነው ያልሰማችሁትን ነገር እንደዚህ ብላ ሄርሜላ እኩል መጠየቅ አለባት እንደዚህ አድርጋለች ምናምን ብላችሁ ልታፈጡባትና የሆነ ጥያቄ ልፈጥሩባት የምትችሉት ምክንያት ለምንድን ነው? ሄርሜላ ምን አደረገች? ሄርሜላ ምን አጠፈች? ሄርሜላ ምንም ያደረገችው ነገር አለ ብዬ የማስበው ነገር የለኝም። ገባችሁ? ሄርሜላ ሰዓቱ ላይ ካሰረችለት ሩታን ከዛ በፊት ነው አልፈልግም ያላት። ሩታ ደግሞ እንደዛ በሚሆንበት ሰዓት ላይ 80 ቀደድልኝ እያለች በአክስቷ በሷ በወንድሞቿ በምን እያለች ነው ወረቀት ይዛ ስትዞር የነበረ የዛኔ ማለት ነው። ገባችሁ? ስለዚህ
ወረቀቱን እንዲቀድ ሩታ ላይ አርጋችሁ ቢሆን እሺ ሩታ ላይ አርገሽባት ምናምን ልትሏት ትችላላችሁ። አብርሽ ላይ ምንድነው የዛን ነገር ልታዩበት የቻላችሁት? የማይመስል ነገር፣ የማይሆን ነገር፣ የማይባል ነገር ለምንድነው እንደዚህ የምትናገሩት? አንዳንዴ የምንናገረውን ነገር ማወቅ አለብን። ምን እንድነው እየተናገርን ያለ ነው? ምንድነው አላማችን? ምንድነው ኬዙ? ምንድነው ምናምን ብለን በደንብ አድርገን አንደርስታንድ ማድረግ አለብን በደንብ ማለት ነው። እና የማይሆኑ ነገሮች ባንናገር እንደኔ አሪፍ ነው ብዬ አስባለሁ። እያለዛ ግን እንደዚህ በንጥሴ ቆርጥሴ ምናምን ሄርሜላ ላይ የምታመጡት ዛቻ ማንተን ምናምን እረፉ። ስነ ስርዓት አድርጉ። የምታደርጉትን ነገር በደንብ አድርጋችሁ ማወቅ አለባችሁ። ማርያምን የምታደርጉትን ነገር በደንብ ወቁ። ያለዛ ግን ፌር ሄርሜላ ላይ እንደዚህ እንትን ተብሎ ምናምን እንትን አይልም። ሲጀመር ሄርሜላ እንድትጠየቅ አንፈልግም። ሄርሜላ ምንም አይነት ጥያቄ መጠየቅ የለባትም። ሄርሜላ ጥያቄ የምትጠየቅበት ምንም አይነት ኬዝ የለም። ምንም ያጠፈችው ነገር የለም። ማንም ላይ በደል ያደረሰችው ነገር የለም። ማንንም አልጎደችም። ማንንም አላሳበደችም። ማንንም አላፈዘዘችም፣ አላደነዘዘችም። ማንንም ማለት ነው። እና የማይሆን ነገር የማይባል ነገር ፌር ማርያምን ፌር ያስጠላል። የማይሆን ነገር አትናገሩ። ሄርሜላ ላይ የማይባል ነገር ያለ ስሟ አትስጧት። እረፉ። ስነ ስርዓት አድርጉ። ሄርሜላ በጣም ጎበዝ፣ በጣም ጀግና፣ በጣም ስማርት ጀግና ናት። ስማርት የሚለው ራሱ አይገልጻትም። በደንብ ነገሮችን አንደርስታንድ አድርጋ ለአብርሽ እየጣረች የነበረች ሰው ናት። ገባችሁ? ወንድሞቿን እህቷን አልሰማም ብላ ለአብርሽ መክፈል ያለብኝን መሄድ ያለብኝን ዋጋ ከፍዬ አብርሽ እንዲድን አደርገዋለሁ ብላ አብርሽ እንዲድን ስትታገል የነበረች ልጅ ሄርሜላ ናት። ከቡዜም አልፎ ሄርሜላ ትሻላለች። ልንገራችሁ ሄርሜላ ነበር ባይዘወይ ለአብርሽ በጣም ጠበቃ ሆና ከጎኑ ሆና እንትን ስትለው የነበረ ሳፖርት ስታደርገው አይዞ ስትለው ምን ስትለው ምናምን የነበረችው ማለት ነው። ገባችሁ? ግን እሱ የዛኔ እንደዛ የምታደርጊያቸውን ነገሮች ምንም ነገር የማውቀው ነገር የለም፣ ምን ታደርጊልኝ ምን ትሆንልኝ አላውቅም፣ ማንም ምንም ያደርገብኝ የማውቀው ነገር የለኝም፣ እንደዚህ የተደረገብኝን ነገር ቪዲዮ ላይ ነው ያየሁት የሚል ነገር ነው አብርሽ ትናንት እንግዲህ የተናገረው ማለት ነው። እንደገና ደግሞ ትናንት ለታ በመስቀሉ እንደዚህ አድርጎ አብርሽ እንደዚህ እንትን ብሎ ምናምን መተት እንትን እያሉ መስቀላችሁ ምናምን እያላችሁ ቲክቶክ ላይ ስትጮሁ የነበራችሁ ልጆች አላችሁ። አብርሽ ምንም አላደረገ በመስቀሉ ላይ። ሩታን ብቻ እንጂ ማያዝ ያለባችሁ አብርሽን አይደለም። ገባችሁና? ተስፍሽ የሐረርጌው የነ አብርሽን ቪዲዮ አይቶ ሶሻል ሚዲያ ላይ የተለያዩ ኢንፍሉዌንሰሮችን ሰብስቦ ጥያቄ ሊጠየቁ ነው። ገባችሁ? ጥያቄ ሊጠየቁ ነው እና አብርሽ እነ ሩታ እነ ሄርሜላ እነ ቡዜ እነ ዳኒ በላይም ተጠርተው ጥያቄ ሊጠየቁ ነው፣ በተስፍሽ ፊት ማለት ነው። ገባችሁ? በመስቀል ላይ ለምንድነው እንደዚህ አይነት ነገር የሚሰራው? ለምንድነው በሃይማኖት የሚቀለደው? ለምንድነው የኢትዮጵያ ወንዶችን የኢትዮጵያ ያሉ ወጣቶችን ምን አይነት ትምህርት ነው የሚያስተምሩ? ይሄ ነገር በህግ መጠየቅ አለበት። መጀመሪያ እናንተ እዩትና በህግ እናስጠይቃለን። ይሄን ነገር የሚባል ነገር ተነስቶባቸዋል ማለት ነው። እንግዲህ ዛሬ ያለውን ነገር ተስፍሽ ይዞ ይመጣል ማለት ነው። ትናንት የሆነች ቅመም ነበረ እንደዛ ብላ የተናገረች ምናምን ተቆርጦ ነው ያየሁትና ብቻ ነገሩ እየከረረ ነገሩ እየከበደ ምናምን እየመጣ ነው ያለውና እንግዲህ ፈጣሪ ሆናችሁ ሌላ ምንም አልላችሁም። ለማንኛውም ቤተሰብ ሰብስክራይብ አድርጉልኝ ፕሊስ፣ ይሄኛውን ቻናሌ አሳድጉልኝ። ማርያም እና ምላችሁ ቅመሞች ፕሊስ በማርያም ብያችኋለሁ። ሰብስክራይብ ያደርጋችሁ ቤተሰብ ሆኖ እወዳችኋለሁ። ባይ